ሰላም ጤና ይስጥልኝ። አርቲስቶቻችን በስክሪን ላይ በሚያሳዩን ስራዎቻቸው ብቻ ሳይሆን በሚነዷቸው ውድ መኪናዎችም የብዙዎችን ትኩረት ይስባሉ። ዛሬ በቪዲዮአችን በሚሊዮን የሚቆጠር ብር አውጥተው ዘመናዊ መኪናዎችን የሚነዱ 10 ስኬታማ አርቲስቶችን እናያለን። አንዳንዶቹ መኪኖች ዋጋቸው ሲሰማ ለማመን ይከብዳል። እስከ መጨረሻው አብራችሁን ቆዩ። ቁጥር 10 ተዋናይት ሃናን ታሪቅ። ሃናን ታሪቅ በተለያዩ ጊዜያት ዘመናዊ መኪናዎችን ስትቀያየር ትታያለች። በአሁኑ ሰዓት የምትነዳው ዘመናዊ መኪና ምቾትና ውበትን ያጣመረ ሲሆን ዋጋውም በሚሊዮኖች የሚቆጠር ነው። ቁጥር 9 ድምፃዊ ዳዊት ጽጌ። የኢትዮጵያ አይዶል አሸናፊው ዳዊት ጽጌ ከሙዚቃ ስራዎቹ ባገኘው ገቢ የሚነዳው ዘመናዊ ሱዙኪ ቪታራ ወይም መሰል ኤስዩቪ መኪናዎችን የእርሱ ስኬት ያሳያሉ። ቁጥር 8 ተዋናይት ሜላት ነቢያት። ሜላት ለቅንጦት መኪናዎች ልዩ ፍቅር አላት። በተለይ ለፎቶግራፎቿ ድምቀት የሚሰጡ ዘመናዊ መኪናዎችን ትነዳለች። ቁጥር 7 ድምፃዊ ጃኪ ጎሲ። ጃኪ ጎሲ በአውሮፓና አሜሪካ በሚያደርጋቸው ስራዎቹ ያፈራውን ሀብት ለውድ መኪኖች ይጠቀማል። የእርሱ ምርጫዎች አብዛኛውን ጊዜ ፍጥነትና ዘመናዊነትን የተላበሱ ናቸው። ቁጥር 6 ተዋናይ ሰለሞን ቦጋለ። ሰለሞን ቦጋለ ጥንካሬ ያላቸውንና ለኢትዮጵያ መንገድ ተስማሚ የሆኑ ቪ8 ቶዮታ ላንድ ክሩዘር መኪናዎችን ይመርጣል። የእነዚህ መኪኖች ዋጋ አሁን ላይ ከ15 እስከ 20 ሚሊዮን ብር በላይ ሊደርስ ይችላል። ቁጥር 5 ድምፃዊት ሰላማዊት ዮሐንስ። ሰላማዊት ዮሐንስ በተለይ ሬንጅ ሮቨር መኪናዎችን በማዘውተር ትታወቃለች። የዚህ መኪና ምቾትና በገበያው ላይ ያለው ከፍተኛ ዋጋ ሰላማዊትን ከውድ መኪና አሽከርካሪዎች ተርታ ያሰልፋታል። ቁጥር 4 ተዋናይት ሰላም ተስፋዬ። ሰላም ተስፋዬና ባለቤቷ በዘመናዊና ውድ መኪናዎች በመንዳት ይታወቃሉ። ቤታቸው ውስጥ ካሉ መኪኖች መካከል ከፍተኛ ዋጋ የሚያወጣው ኤስዩቪዎች ናቸው። ቁጥር 3 ድምፃዊ ጎሳዬ ተስፋዬ። ጎሳዬ ተስፋዬ ለረጅም ጊዜ በኢንዱስትሪው የቆየና ስኬታማ እንደመሆኑ የሚነዳቸው መኪኖች እጅግ ውድና ሃይ ኢንድ የሚባሉ ናቸው። በተለይ የጃፓን ስሪት የሆኑ ዘመናዊ መኪናዎቹ ዋጋቸው ያስገርማል። ቁጥር 2 ተዋናይት አምለሰት ሙጬ። አምለሰት ሙጬ የምትነዳቸው መኪናዎች አብዛኛውን ጊዜ አዳዲስና በቴክኖሎጂ የተራቀቁ ናቸው። ከባለቤቷ ቴዲ አፍሮ ጋር ያላቸው የመኪና ክምችት በኢትዮጵያ ካሉ አርቲስቶች ቀዳሚው ሊባል ይችላል። ቁጥር 1 ድምፃዊ ቴዲ አፍሮ። በዝርዝራችን አንደኛ ደረጃ ላይ የምናገኘው የጥበብ ንጉሱን ቴዲ አፍሮን ነው። ቴዲ አፍሮ በተለይ ሬንጅ ሮቨር እና ቪ8 መኪናዎችን በመንዳት ይታወቃል። እነዚህ መኪኖች በኢትዮጵያ ገበያ አሁን ባለው ዋጋ እያንዳንዳቸው ከ25 እስከ 40 ሚሊዮን ብር በላይ ሊሸጡ የሚችሉ ናቸው። እንግዲህ ተመልካቾቻችን የአርቲስቶቻችንን ውድ መኪናዎች እነዚህን ይመስሉ ነበር። ከእነዚህ አርቲስቶች የማን መኪና ይበልጥ ማረካችሁ? ሀሳባችሁን ኮመንት ላይ ጻፉልን። ቪዲዮን ከወዳችሁት ላይክ በማድረግና ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ሰላም ሁኑ።